በቅድሚያም ዋና ዜና በክልሉ የተከሰተውን የወባ ወረርሽኝን ለመቆጣጠር በሚደረገው ጥረት ውስጥ በየደረጃው ያሉ ምክር ቤቶች ሚና ከፍተኛ መሆኑ ተገለጸ። የወባ ወረርሽኝን ለመከላከልና ለመቆጣጠር የወባ ትንኝ መራቢያ ቦታዎችን የመድፈን ስራ ተጠናክሮ መቀጠሉን የቦንጋ ከተማ ጽሕፈት ቤት አስታወቀ። የከተማ ግብርና ለቴክኖሎጂ መሰረተ ልማትና ለገበያ የቀረበ በመሆኑ የተሻለ ምርት በማምረት ህብረተሰቡን መጥቀም እንዲችል ተደርጎ መስራት አለበት ተባለ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የባህል ቱሪዝምና ስፖርት ቢሮ የ2017 በጀት ዓመት የሴክተር ጉባኤ በክልሉ ብዝሃ ዋና ከተማ ታርጫ እያካሄደ ነው የሚሏቸው ከዜናዎቻችን መካከል ናቸው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። አሁን ወደ ዝርዝሩ እናልፋለን። በክልሉ የተከሰተውን የወባ ወረርሽኝን ለመቆጣጠር በሚደረገው ጥረት ውስጥ በየደረጃው ያሉ ምክር ቤቶች ሚና ከፍተኛ መሆኑ ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ጤና ቢሮ በክልሉ የተከሰተውን የወባ ወረርሽኝን ለመከላከልና መቆጣጠር ስራዎችን በሚመለከት ከዞን ምክር ቤት አፈ ጉባኤዎችና ከክልሉ ምክር ቤት የማህበራዊ ዘርፍ ቋሚ ኮሚቴዎች ጋር በቦንጋ ከተማ ውይይት አካሂዷል። ዘገባው የክልሉ መንግስት ኮሚኒኬሽን ነው። ታምራት ኃይሌ። የክልሉ ጤና ቢሮ የተከሰተውን የወባ ወረርሽኝ ለመቆጣጠር እየሰራ ያለው ተግባር የሚደነቅ መሆኑን የገለጹት የክልሉ ምክር ቤት ዋና አፈ ጉባኤ የተከበሩ አቶ ወንድሙ ኩርታ ይህንን ተግባር ወጥነት ባለው መልኩ መተግበር በየደረጃው ካለው መዋቅር የሚጠበቅ መሆኑን አስገንዝበዋል። በስራ እንቅስቃሴ ወቅት እየታየ ያለውን የመረጃ ጥራት መጓደል በአፋጣኝ ማረም እንደሚገባ የገለጹት አቶ ወንድሙ በየደረጃው ያሉ ምክር ቤቶች ሚናቸውን በማጠናከር የወባ መከላከል ተግባርን በተሟላ መልኩ መደገፍ እንደሚገባቸውም ተናግረዋል። የክልሉ ጤና ቢሮ ኃላፊ አቶ ኢብራሂም ተማም በበኩላቸው የህዝብ ምክር ቤቶችና የክልሉ ምክር ቤት ቋሚ ኮሚቴዎች ወረርሽኙን በመከላከልና መቆጣጠር ሂደት ከጤና ቢሮ ጋር በመተባበር በቅንጅት በመስራታቸው ሊደርስ የሚችለውን የከፋ ጉዳት መቀነስ እንደተቻለም ገልጸዋል። ቢሮ የወባ መከላከልና መቆጣጠር እንዲሁም የሕክምና ተግባርን በልዩ ትኩረት እየመራ መሆኑን የጠቆሙት አቶ ኢብራሂም የክልሉ ምክር ቤት ለጉዳዩ ልዩ ትኩረት በመስጠት እያደረገ ላለው ድጋፍ ምስጋናቸውን አቅርበዋል። የቢሮ አመራሮችና ባለሙያዎች በክልሉ ያደረጉትን ድጋፋዊ ክትትል ግብረ መልስ ለተሳታፊዎች ያቀረቡ ሲሆን በቀረበው ዝርዝር ሪፖርት መሰረት ውይይት መደረጉም ተገልጿል። በመድረኩም የክልሉ ምክር ቤት ቋሚ ኮሚቴዎች፣ የዞን ምክር ቤት አፈ ጉባኤዎችና ሌሎች የሚመለከታቸው ባለድርሻ አካላት ተሳታፊ ሆነዋል። የከተማ ግብርና ለቴክኖሎጂ መሰረተ ልማትና ለገበያ የቀረበ በመሆኑ የተሻለ ምርት በማምረት ህብረተሰቡን ተጠቃሚ ማድረግ እንደሚገባ ተገለጸ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ቢሮ እንስሳትና አሳ ሀብት ልማት ዘርፍ ከምግብ ስርዓት ማጠናከሪያ ፕሮግራም ጋር በመተባበር ለከተማ አርቢዎችና ባለሙያዎች የተዘጋጀ የክህሎት ማሻሻያ የአሰልጣኞች ስልጠና በቦንጋ ከተማ ሰጥቷል። ከክልሉ መንግስት ኮሚኒኬሽን ለተገኘ ዘገባ ቤቴሌም እምሩ። በስልጠናው የመክፈቻ ንግግር ያደረጉት የክልሉ ግብርና ቢሮ ምክትል ኃላፊና የእንስሳትና አሳ ዘርፍ ኃላፊ አቶ ታመነ በቀለ የመድረኩ ዓላማ ለዘርፉ ባለሙያዎች የተሻለ ግንዛቤ ለመፍጠርና የከተማ ግብርና ራሱን ችሎ ባለመውጣቱ የተነሳ አፈጻጸሙን ለመገምገም አዳጋች በመሆኑ ይህን ችግር ከመፍታትን ባሻገር ዘርፉን ለማጠናከር ያለመ እንደሆነ አንስተዋል። አቶ ታመነ አክለው የከተማ ግብርና ለቴክኖሎጂ መሰረተ ልማትና ለገበያ የቀረበ በመሆኑ ከገጠር የተሻለ ምርት በማምረት ህብረተሰቡን ተጠቃሚ ማድረግ የከተማ ግብርናውን ከሸማችነት ወደ አምራችነት ማሸጋገር እንደሚችል በመጠቆም ምርቱን በሰፊው በማምረት ራስን ከመቻል አልፎ ሌሎች የከተማ ነዋሪዎች መመገብና ገበያውን ለማረጋጋት ከፍተኛ ሚና እንዳለው አንስተዋል። በክልሉ የሚገኘውን የህዝቡንም ሆነ የከተማውን ነዋሪዎች በጥቂት አልሚዎች ብቻ የምግብ ዋስትናን ማረጋገጥ ስለማይቻል በከተሞች የተገኙ ምርጥ ተሞክሮዎችን በመቀየር ተጨማሪ ሞዴል አልሚና አርቢዎችን ለመፍጠር የሚያግዝ ስልጠና በመሆኑ ሰልጣኞች በትኩረት እንዲሳተፉ አሳስበዋል። ስልጠናው በሌማት ትሩፋት፣ በተሞክሮ ቅመራ ፓኬጅ፣ በአርቢዎች ተሞክሮ በዶሮ እርባታ፣ በወተት ፓኬጅ፣ በመኖ ልማት አጠቃቀም፣ አትክልትና ፍራፍሬ ልማት እንዲሁም የመስክ ጉብኝት ላይ ያተኮረ ሲሆን የስልጠናውን ሰነድ የክልሉ ከፍተኛ የዘርፉ ባለሙያዎች አቅርበዋል። በስልጠናው የክልሉ ግብርና ቢሮ የእንስሳትና አሳ ዘርፍ አመራርና ባለሙያዎች፣ የዞን ግብርና ዘርፍ አመራር፣ የከተማ አስተዳደር የዘርፉ አመራርና ባለሙያዎች እንዲሁም ሞዴል አርቢዎች ተሳትፈዋል። በተመሳሳይ ዜና የእንስሳትና አሳ ሀብት ልማት ስራዎች ላይ ትኩረት በመስጠት የሌማት ትሩፋት ዓላማን ማሳካት እንደሚገባ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ግብርና ቢሮ አስገነዘበ። በቢሮ የእንስሳትና አሳ ሀብት ልማት ዘርፍ ከምግብ ስርዓት ማጠናከሪያ ፕሮግራም ጋር በመተባበር ለከተማ አርቢዎችና ባለሙያዎች በቦንጋ ከተማ የክህሎት ስልጠና ሰጥቷል። በመድረኩ ንግግር ያደረጉት የቢሮ ምክትል ኃላፊና የእንስሳት ዘርፍ ኃላፊው አቶ ታመነ በቀለ በከተማ ግብርና የእንስሳትና አሳ ሀብት እርባታን በማስፋፋት የሌማት ትሩፋት ዓላማን ከግብ ማድረስ ይገባል
ይገባል ብሏል። በክልሉ ከ4 ሚሊዮን በላይ ህዝብ ይኖራል ተብሎ እንደሚገመት ያነሱት አቶ ታመነ በአብዛኞቹ አካባቢዎች የእንስሳትና አሳ ምርትን ለማሳደግ እየተሰራ መሆኑን ገልጸዋል። በክልሉ በዓመት ከ307 ሚሊዮን ሊትር በላይ የወተት ምርት እየተመረተ መሆኑን የገለጹት ኃላፊው ይህንን አሃዝ ወደ 559 ሚሊዮን ሊትር እንዲሁም የእንቁላል ምርትን ወደ 565 ሚሊዮን ለማሳደግ እየተሰራ ነው ብሏል። ከነዚህም በተጨማሪ የስጋ ምርትን በዓመት ከነበረበት ከ21000 ቶን ወደ 96000 ቶን እንዲሁም የአሳ ምርትን አሁን ከደረሰበት ከ1600 ቶን ወደ 3000 ቶን በዓመት ለማድረስ ታቅዶ እየተሰራ መሆኑን የዘገበው በደቡብ ራዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት የባህል ቱሪዝምና ስፖርት ቢሮ የ2017 በጀት ዓመት የሴክተር ጉባኤ በክልሉ ብዝሃ ዋና ከተማ ታርጫ እያካሄደ ነው። በጉባኤው የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ፋንታሁን ብላቴ ቢሮአቸው የክልሉን ህዝቦች አንድነትና ትስስር ለማጠናከር ልዩ ተልዕኮ የተጣለበት ተቋም በመሆኑ ተልዕኮን ለመወጣት ባህል፣ ኪነ ጥበብ፣ ስነ ጥበብና ስፖርት ውስጥ ያሉ አቅሞችን አሟጦ መጠቀም እንደሚገባ አሳስበዋል። ጉባኤው ተቋሙን ቅርጽ የሚያስይዝ አቅጣጫዎችን የሚያስቀምጥ ሲሆን የአንደኛ ሩብ ዓመት ግምገማ በማካሄድ በተቀናጀና በተደራጀ መልኩ እንደሚሰራም ገልጸዋል። ተቋማት ህብረ ብሔራዊነትና ሀገረ መንግስት ግንባታ ከማጽናት በተጨማሪ ለዜጎች የስራ ዕድል በመፍጠር የማይክሮ ኢኮኖሚ ስብራትን የመጠገን በተለይም በቱሪዝም፣ በባህል፣ በስነ ጥበብ እንዲሁም በስፖርቱ ዘርፍ ለበርካታ ዜጎች የስራ ዕድል እንደሚፈጥርም አቶ ፋንታሁን አስረድተዋል። የዳውሮ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤትን ጠቅሶ የዘገበው የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ነው። የወባ ወረርሽኝን ለመከላከልና ለመቆጣጠር የወባ ትንኝ መራቢያ ቦታዎችን የመድፈን ስራ ተጠናክሮ መቀጠሉን የቦንጋ ከተማ ጤና ጽህፈት ቤት አስታወቀ። በከተማ ውስጥ በሰው አቅም የማይቻሉ አንዳንድ ቦታዎችን በማሽን የማዳፈን ስራ የተሰራ መሆኑንም የጽህፈት ቤቱ ኃላፊ አቶ አለሙ ብርሃኑ ተናግረዋል። አንተነህ ፍቃዱ ያዘጋጀውን ተከታትለን እንመለስ። ዛሬ በዚህ በማሽን ስንሰራ የነበርንበት ነገር ምንድነው ቢባል ያው እንደ ሀገራችን ብሎም እንደ ክልል እንደ ዞንም አልፎም እንደ አካባቢ እያጠቃ ያለውን የወባ ወረርሽኝ ለመከላከል በዋናነት የወባ መራቢያ የሆኑ ቋሚ ቦታዎችን እንደ ከተማችን ወደ 6 ቦታዎች የተለዩት አሉና ከተለዩት ከ6 ቦታዎች የመጀመሪያውን እዚሁ ቴክኒክና ሙያ ጀርባ ያለው ዋናው መራቢያ ቦታውን በከተማ አስተዳደሩና በዞኑ አማካይነት በማሽን እያዳፈን እንገኛለን። ስለዚህ ቋሚ ቦታዎች በሰው ኃይል ማዳፈን የማይቻልበትን በማሽን ያው መንግስት ተባብሮ የሚያዳፍንበትና የሚያፋስበት ሁኔታዎች የተጠናከሩ ይሄዳሉ። ግን በህብረተሰቡ ዘንድ መሰራት የሚገባቸው ነገሮች በየአካባቢው በየዲች ቦዩ በየጎማ ላይ ሃይላንድ ላይ እንደዚሁ ሌሎች ውሃ የሚይዙ እቃዎች ላይ የሚቀመጡ ውሃዎችን ህብረተሰቡ በንቃት በመከታተል በማፋሰስና በማዳፈን ራሱና ቤተሰቡን ከዚህ ከወረርሽኙ መጠበቅ አለበት የሚል ነገር ነው ያለኝ። ስለዚህ አሁንም ትኩረት ልንሰጥ ይገባል። በጣም ብዙ ህዝባችን እየተጠቃለበት በሽታ ከመሆኑ አንጻር ሳንዘናጋ ትኩረት ሰጥተን በየአካባቢ ያሉትን ውሃዎችን ማፋሰስ አለብን። በተጨማሪም የአልጋ ጎበር መጠቀም አለብን የሚለውን ነገር ነው። የታመመ ሰው ካለም ደግሞ በአቅራቢያ ባለው በጤና ተቋማት ላይ በመሄድ ሕክምና ማግኘት አለበት የሚል መልእክት አስተላልፋለሁ። የጊምቦ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2017 ዓ.ም አንደኛ ሩብ ዓመት አፈጻጸም ግምገማና ቀጣይ አቅጣጫ ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። የመንግስትና የፓርቲ አደረጃጀቶችን በማጠናከር በሁሉም ዘርፎች ውጤት ማስመዝገብ እንደሚያስፈልግ በመድረኩ ተገልጿል። ዘገባው የጊምቦ ወረዳ መንግስት ኮሚኒኬሽን ነው። ተጨማሪ ያለን
በወረዳው ያሉ አመራሮችና አባላቶች ፓርቲው የጀመረውን ሀገር በቀል እሳቤ ተግባራዊ በማድረግ ለህዝብ ተጠቃሚነት መስራት ያስፈልጋል ሲሉ የወረዳው ዋና አስተዳዳሪ አቶ ትብብሩ አሰፋ ገልጸዋል። ከወረዳው ህዝብ ጋር በመሆን የተጀመረውን የልማት ስራዎች አጠናክሮ ለማስቀጠል የአመራር ሚና ከፍተኛ መሆኑን በመረዳት ቁርጠኛ ሆኖ መፈጸም ያስፈልጋል ብለዋል። አመራሮችና አባላቶች በፓርቲው የሚሰጡ የአቅም ግንባታ ስልጠናን ወደ ተግባር በመቀየር ለህዝብና ለሀገራቸው ቁርጠኛ በመሆን መስራት እንዳለባቸውም አሳስበዋል። የመንግስትና የፓርቲ አደረጃጀቶች በማጠናከርና የዳበረ ግንኙነት አግባብ በመዘርጋት መልካም አስተዳደር ማስፈን ላይ መስራት እንደሚያስፈልግ ነው አቶ ትብብሩ አሰፋ የተናገሩት። የአቅም ውስንነት ለሚታይባቸው አመራሮችና የአቅም ግንባታ ስልጠና የተሰጠ መሆኑን የወረዳው የመንግስት ረዳት ተጠሪ አቶ ታገል መንገሻ ባቀረቡት ሪፖርት ጠቁመዋል። ብልሹ አሰራር ላይ አመራርና አባላቶች ትግል ውስንነት፣ በተሰማሩበት መስክ አስፈላጊውን ውጤት ያለማስመዝገብ፣ የተጠናከረ ሚዲያ አጠቃቀም ላይ ውስንነት መኖሩ በሰነድ ተጠቁሟል። አደረጃጀትን በማጠናከር አዳዲስ አባላት ማፍራት፣ የክረምት ወራት በጎ ፍቃድ፣ አረንጓዴ አሻራ መርሃ ግብር፣ የኮሪደር ልማትና በአንደኛ ሩብ ዓመት የተከናወኑ ሌሎች የመንግስትና የፓርቲ ተግባራቶችን አቶ ታገል መንገሻ በዝርዝር አቅርበዋል። በ2017 አንደኛ ሩብ ዓመት በወረዳ 988 አዳዲስ አባላት ማፍራት እንደተቻለ የጊምቦ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አጥናፉ ጌታቸው ገልጸው ለዚህ መሳካት በፓርቲው መሪነት የተሰጡ ስልጠናዎች ከፍተኛ ሚና እንዳላቸው ነው የተናገሩት። አመራሮችና አባላቶች ፓርቲው ያስጨበጠውን የአቅም ግንባታ ስልጠና ወደ ተግባር በመቀየር ለህዝብና ለሀገራቸው ቁርጠኛ በመሆን መስራት እንዳለባቸውም አሳስበዋል። በውይይቱም ጠንካራና ደካማ ጎኖችን መነሻ በማድረግ ቀጣይ አቅጣጫ ማስቀመጥ ተችሏል። በመጨረሻም የአደረጃጀት መመሪያ ላይ የግንዛቤ ማስጨበጫ ሰነድ በወረዳው አደረጃጀት ዘርፍ ኃላፊ ወይዘሮ አበዛሽ መለሰ በዝርዝር ቀርቧል። ዘገባው የጊምቦ ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ነው። የተከበራችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ አደረኩ። የስፖርት ዘገባዎች ይቀጥላሉ። መልካም ጊዜ።